የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። እውነታው ይህ ነው። ኡስታዝ ያሲን ኑሩ ለኡስታዝ ሐሰን ታጁ ምላሽ ሰጠ። ኡስታዝም እንዲህ ይለናል። የምእመናኑን ዱዓ ለማግኘት ዑለማዎች ከምንወዳቸው አባታችን ተቀዳሚ ሙፍቲ ሐጂ ዑመር ቤተሰብ ጋር በመነጋገር የተቀበሩበትን ቦታ የህዝበ ሙስሊሙ መካነ መቃብር ያደርጉት ዘንድ እመኛለሁ። ይህ ቢሆን ምእመኑ ለመቅበርና ለመዘየር በሄድን ቁጥር ለአባታችን ተቀዳሚ ሙፍቲ ዱዓ አድርገን ከአላህ ዘንድ ምህረትን ጠይቀን እንመለሳለን። በዚህ ላይ ህዝበ ሙስሊሙ ዘንድ የተፈጠረው ውዝግብ ማሳረጊያ ያገኛል። ምንም እንኳን አንዳንዶች አውቀው ባልተፈለገ መልኩ ቢረዱትም በትናንቱ ኹጥባዬ በወፍ በረር ለማንሳት የፈለኩት ሐሳብ ይኸው ነበር። ንግግሬ ካስተላለፈው አውድ ውጪ በተርጎሙ እና ጀናዛቸው ተቆፍሮ ይውጣ እንዳልኩ ተደርጎ መቅረቡ በምንም መልኩ ተገቢ አልነበረም። በኹጥባዬ ያስተላለፍኩትን መልእክት ሙሉውን ላዳመጠ ይህንን አይነት ድፍረት ልናገር እንደማልችል ግልጽ ነበር። ሰዎች ያላሰቡትን ነገር በክፉ ጥርጣሬ አጅቦ ማቅረብ ኸይር የለውም። ግድ የለም አላህን ልንፈራ ይገባል። አጀንዳውን በማራገብ ፊት አውራሪ የነበረው ግለሰብ ወለዚ ተወላ ኪበር ካሁን በፊት መካነ ሰላም መውሊድ ላይ የነበሩ ሙሂቦችን ምግባቸውን መረዙባቸው ብሎ ህዝባዊ ግጭት ለማስነሳት የታተረ መሆኑን ሲታወስ አሁን ዳግም በህዝብ መሃል ብጥብጥን ቢጠምቅ ምኑ ይገርማል? እጅጉኑ ስክነት በሚሻን በዚህ ፈታኝ ዘመን እንደ ወይፈን መጎፍላት ኻቲማን ያበላሻል። ሰው እንዴት ሁሌ በራስ መኮፈስ በኢጎ መጀቦን መገለጫው ይሆናል? በተረፈ የአይኖቻችን ማረፊያ የሆኑ ዑለማዎቻችንንና መሻይኾቻችንን አላህ ይዘንላቸው፣ ፊርደውስን ማረፊያ ያደርግላቸው። የኛም ፍጻሜ አዛኙ ጌታ ያሳምርልን። አሚን። እንደሚታወቀው ኡስታዝ ሐሰን ታጁ እንዲህ ብሎ ነበር ለኡስታዝ ያሲን የተናገረው። የሙፍቲ የመቃብር ስፍራ ትክክል ስላልሆነ መጅሊስ ከቤተሰብ ጋር ተነጋግሮ አንድ ነገር ማድረግ አለበት። ካልሆነ ትውልድ ሲበከል ዝም አንልም። አጽማቸውንም አውጥታችሁ ወደ ሌላ ስፍራ ካልወሰዳችሁ እንበጠብጣለን ነው መልእክቱ በማለት ነበር ኡስታዝ ሐሰን ታጁ የተናገረው። ሐሰን ታጁ ቀጥሎም ኃላፊነት የጎደለው ሐሳብ፣ የሁከትና ብጥብጥ ጥሪ፣ የሰብአዊና ህገ መንግስታዊ መብት ጥሰት በማስተዋልና በአደብ ያልታሹ እንዲህ አይነት መልእክቶች የመስጂድ ሚንበሮች አይመጡም። ብዙ መዘዞችን ማምጣታቸው አይቀሬ ነው። የራስን ወገን ብቻ የዲን ተቆርቋሪ የተውሂድ ጠበቃ አድርጎ ከማሰብ መቆጠብ፣ የሌላኛውን አካል ሐሳብ በጥሞና ማዳመጥ፣ ስጋቶችን ማጋራት፣ መብቶቹንና የፍቅህ ምርጫዎቹን ማክበርና ሌሎችን ያለ አግባብ ከማውገዝ ይልቅ ከነሱ ጥበብና መረጃ ለመቅሰም መትጋት ከስክነት ይመነጫል። በመርጊያ ዕድሜ እንደ ወይፈን መጎፍላትን ለነፍስያችን ልንፈቅድለት አይገባም። እኛ ትክክል ያልሆነው ስህተት፣ ተውሂድ ያልሆነው ሽርክ፣ ጽድቅ ያልሆነው ኩነኔ ሆኖ ሊገኝ ስለሚችል መረጋጋትን የመሰለ ነገር የለም። በርካታ የኑሮ ውጣ ውረዶቻችን ሌሎቹ ጥንቅጦችን ለተሸከመ ህዝብ በሃይማኖት ስም ሌላ ሸክም ልንጭንበት አይገባም በማለት ኡስታዝ ሐሰን ታጁ ተናግሮ ነበር።